ሰበር ዜና ተሰምቷል። ውድድሩ ሊቀር ይችላል። በሴዶ ማርሻልና በጆኒ መካከል ውድድር ሊካሄድ ነው። 5 ሚሊዮን ብርም ገንዘብ ተዘጋጅቷል። 1 ሚሊዮን ለተሸናፊ 4 ሚሊዮን ለአሸናፊ ሲባል መቆየቱ ይታወቃል። ነገር ግን አዲስ ሰበር መረጃ ተሰምቷል። ሴዶ ማርሻል በሃይማኖቴ ምክንያት እንድወዳደር ላያረጉኝ ይችላሉ እያሰቡ እያጠነሰሱብኝ ነው፣ ሴራ ተጠንሶብኛል እያለ እንደሚገኝ ተሰምቷል። ሴዶ ማርሻል በተከታታይ በለቀቃቸው 2 ቪዲዮዎች እንደተናገረው ከሆነ አዘጋጆቹ ፍላጎታቸው ወደ ሌላ ሰው እየሄደና ሌሎች የማርሻል አርት ላይ የሚሰሩ ግለሰቦችን ለማሰራት እንቅስቃሴ እየተስተዋለ ይገኛል። እኔ ለኢትዮጵያ ሕዝብ ብዬ ይህንን ማርሻል አርት ድብድብ ማድረግ ፈልጋለሁና እድሉ ሊሰጠኝ የሚገባው ለኔ ነው እያለ ይገኛል። ከዚህ ጋር ተያይዞ ምናልባትም በአዘጋጆቹና በሴዶ ማርሻል መካከል ስምምነት ላይ መድረስ ካልተቻለ ውድድሩ ሊቀር የሚችልበት እድል እንዳለ ተሰምቷል። በጉዳዩ ላይ ከሴዶ ማርሻል ውጪ አዘጋጆቹ ምንም አይነት ምላሽ ይህ መረጃ እስከማጠናቀርበት ሰዓት ድረስ አልሰጡም። መረጃው እንደደረሰ ግን ወደ እናንተ አከታትዬ ማቀብል ይሆናል። የፎሎ ምልክቷን የተጫናችሁ ቪዲዮውን ላይክ በማድረግ ለዘመድ ለወዳጅ እያላካችሁ ድጋፋችሁ እንድታሳዩኝ በትህትና የምጠይቅ ይሆናል።